ሰላም ሰላም ወደ ዩቲዩብ ቤተሰቦቼ እንዴት ናችሁ? እኔ ደህና ነኝ። ለዚህ ቤት አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ። ዛሬ ገንፎ ነው የምንሰራው። ያው እንግዲህ አረብ ሀገር ያላችሁ ልጆች ጨጓራችሁ የሚያማችሁ ሁሌም ደግሞ ሩዝ ከምትበሉ አንዳንዴ ገንፎ እያገነፋችሁ ብሉ። እዚች ጋር ውሃ ጥጄ ትንሽ ጨው አድርጌ ጥጄ ያለው ውሃ እስከሚፈላ ደግሞ ዱቄት እንነፋለን ማለት ነው። እኔ የተጠቀምኩት ዱቄት ጥቁርና ነጭ ነው፣ የዳቦ ዱቄት ማለት ነው። እና ገንፎ ስትሰሩ ጥቁር ብትደባልቁበት አሪፍ ነው። እና ቂጣ ራሱ እንዲህ ዳቦ እየጋገራችሁ ህብዝ እየጋገራችሁ ስትበሉ ጥቁሩን ዱቄት ተጠቀሙ፣ ለጤና ጥሩ ስለሆነ። ነጩ ግን በጣም ነው የሚጎዳው፣ በጣም ማለት ነው ከሚባለው በላይ። ነጩ ዱቄት አብዝቶ የሚጠቀም ሰው ዳቦም ነጭ ዳቦ የሚጠቀም ሰው በጣም ጉዳት አለው ማለት ነው። እዚጋ ውሃ የፈላ በብርጭቆ ቀንሽ ያለው በኋላ ላይ ጠብ እያረኩላሽበት ማለት ነው። እዚህ ጋር አወረድኩት ድስቱን። መጀመሪያ አነካካውት ዱቄቱን ማለት ነው። አነካካውት። እዚች ጋር የቀነስኩት ውሃ አለ። እሱን ደግሞ ዙሪያው ጠብ አረግና ቀስ ባለ እሳት እንዲበስል አደርገዋለሁ ማለት ነው። የመጀመሪያ ዙር ነው ይሄ። እሳት ላይ አላሸሁትም። ዱቄቱን አውርጄ ነው ውሃውን አውርጄ ነበር ዱቄቱን ያነካካውት የነበረው። እዚህ ጋር ውሃ ጠብ አረኩኝና በቀስታ እሳት አድርገዋለሁ ማለት ነው። ከካሜራ ጀርባ ግን አሸዋለሁ። ከካሜራ ጀርባ አሸዋለሁ። እናንተ በቃ በደንብ እሽት አርጉት። ዳርዳሩ ላይ ውሃ ጠብ እያረጋችሁ በቃ ለ3 ዙር ለ4 ዙር በደንብ እሽት አርጉት። ዱቄቱ መብሰል ስላለበት ማለት ነው። እና እኔ ከካሜራ ጀርባ በደንብ አሽቸዋለሁ ማለት ነው። እዚህ ጋር በቃ ውሃ ጠብ እያረጋችሁ እናንተ ብስል እስከሚል በቃ ዱቄቱ ብስል እስከሚል በደንብ እያሻችሁት ማብሰል ነው። እዚህ ጋር ላወርደው ስል ጥቁር አዝሙድ አረኩኝ። ጥቁር አዝሙድ ያው ለጤና አሪፍ ነው። እዚህ ጋር አወረድኩና በሳህን አደረግኩት። ዘይቱን ተጠቀሙ ከቻላችሁ፣ ከሌለም ማንኛውንም ዘይት መጠቀም ትችላላችሁ። በርበሬ የሌላችሁ ደግሞ የኢንዶሚን በርበሬዋ አለች አይደል? እሷን መጠቀም ትችላላችሁ፣ በርበሬ የሌላችሁ ማለት ነው። በጣም አሪፍ ነው። በጣም ነው የሚጣፍጠው። ለጨጓራ በጣም አሪፍ ነው ገንፎ። ጨጓራ የሚያማችሁ ልጆች ተጠቀሙት። ወተት ደግሞ የምታገኙ ልጆች የውሃው ፋንታ በወተት ማገንፋት ትችላላችሁ።